ዛሬ ደግሞ በጣም ደስ ይላል ማለት ነው። ቤዛ ተይዛለች፣ እንደውም ደግሞ ወይዘሮ አልማዝን ተይዛለች ማለት ነው። በጣም ደስ ይላል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አደርጋለሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ ደግሞ ደሊና ነው። ደሊና ቤዛ በአሁኑ ላይ እጅ ቁጥጥር ላይ ወድቃለች ማለት ነው። ወይዘሮ አልማዝ ወይዘሮ አዜብ አሁን የትም አትሄጂም፣ እኔ ስር ላይ ነች እያለቻት ነው። እኔ ከበላይ ነኝ፣ አንቺ ደግሞ ከስራዬ ነሽ እና የፈለኩት ማድረግ እችላለሁ እያለቻት ነው ማለት ነው። ቤዛ ደግሞ ማለት ነው ለመፍታት ሞክራ ነበር። ለወይዘሮ አልማዝ ደውላ ሁሉም ነገር ነገረቻትና እና ምን ማድረግ እንዳለባት ነገረቻት ማለት ነው። እና ቤዛ ደግሞ ለደስታ ለምንድን ነው እንደዛ የማታደርግ እያረግ ያለኸው አንተ ግን ህልና አይሰራም እያለችው ነው። እሱ ግን እኔ የሚያስፈልግን ብር እስከሆነ ድረስ በቃ መስራት አለብን። ስለዚህ እና ወይዘሮ አዜብ ብር ከኔ የበለጠ ትከፍላለች? አዎ በደንብ ትከፍለኛለች እያላት ነው። እና ከዛ ወይዘሮ አዜብ ደግሞ ጠብቃት ብላት ወደ ቤት ስትሄድ ለደሊና ደውላ ነገረቻት። መጀመሪያ ግን ደሊና ማለት ነው ምንድነው ያደረገችው? ወሰለና ይቆጥ ብላ በቴሌፎኑ እየደወለች ማለት ነው የኔ ፍቅር የኔ ውድና ምናምን እያለች ካሌብ እያስቀናችው ነበር ማለት ነው። ለካሌብ ደግሞ በጣም እርር ያለ በቅናት ማለት ነው በጣም እየሳቁ በነገራችን ላይ ማለት ነው ፍቅር እንደዛ ያስቀናል እንዴ? በጣም እየተቃጠለ ለምንድን ነው እንደዛ የምታደርጊው? ለምንድን ነው ስጪኝ ስልኩ ፈልገዋለሁ አትንካኝ ትነካኝ አልፈልግም አለችው። ስጪኝ ይሄ ልጅ ካገኘሁ ግን እገድለዋለሁ ነው ያላት ማለት ነው። እሷ ግን ምንድነው ነበር አላማ እንጂ ያፈቅራታል ወይስ አያፈቅራትም ለመረጋገጥ ነው ማለት ነው። የሴቶችን ተንኮል ነው ይሄ እና አረጋግጣለች ማለት ነው። ከዛ ደግሞ ወይዘሮ አዜብ ደውላ ለደሊና ያለቻት እና ምን ያንቺና የከሊብ ጭቅጭቅ እየቀጠለ ነው እንዴ? ምንድን ነው ደስ አላለኝ ምናምን አለቻት። አዎ የቀጠለ ችግር የለም። አሁን እኔ ወደ ቤትና ሁሉም ነገር ይስተካከላል፣ ፍቅራችሁ ወደ ነበር ይመለሳል ስትላት ደግሞ አይ ብለሽ ነው አለቻት። አዎ እኔ ስትሄድ ደሊና ደግሞ ወደ አዜብ ቤት ስትሄድ በጣም ደስ በሚል ሁኔታ ቤቷ ተስተካክሎ እና ተፈርሾ ነው የጠበቃት። በጣም ነው ደስ ያለ ሽታው ራሱ በጣም ደስ ይላል ምናምን እያለች ነው ማለት ነው። ከዛ አሁን እዛ ሆነሽ የካሌብ ደውይለት፣ ስትደውይለት እና በይውና ይመጣል። ይሄ ደግሞ እናንተ ሁለታችሁ ናችሁ ፍቅራችሁን እንድትገላለጹ ቤቱን ትችላችሁ እሄዳለሁ አለቻት። ቤት ልትሄድ ነው? ችግር የለውም ወደ ውጭ እወጣለሁ ምናምን አለቻት ማለት ነው። ይቻላል ብለሽ ነው ግን እሱ ይመጣልኛል? አዎ ይመጣልሻል፣ አይዞሽ በቃ ካሁን በኋላ እኮ እናንተ በፍቅር የምትኖሩበት ጊዜ ነው ምናምን አለቻት ማለት ነው። በነገራችን ላይ ካሌብ በጣም ነው የተናደደው። ሳሎን ላይ ስትናገር በቴሌፎን ስትናገር ሳያት ማለት ሲያያት በጣም ነው የተናደደው። ይህ ምናምን ብሎ ተነስቶ ነው ወደ ክላስ እየገባው ማለት ነው። ከዛ ለካሌብ ደውላ ማለት ነው እና ምናምን ስትለው ደሊና ለካሌብ ደውላና እፈልግሃለሁ ታምኛለሁ። እንደዛ ትያለሽ እንዴ? በፊት እየደወልሽለት የነበርሽ ወንድ ጥሪው ይምጣልሽ ምናምን አላት። ኧረ አንተ ነው የምፈልገው እባክህን እኔ እኮ ታምሜን ነው ያለሁት ምናምን ስትለው የት ነሽ ያለሁት? በነገራችን ላይ እዛ ነኝ አዜብ ቤት ነኝ። አዜብ ቤት ሳምንት ታደርጊያለሽ አላት። በቃ እዛ ነኝ። አዜብ ደግሞ የለችም ውጭ ናት እና አለችው። አሁን እኔ ድጋሚ በስሜት ልትጫወች ነው ልታቃጥይኝ ነው የፈለግሽው ምናምን ስላት ኧረ እንደዛ አይደለም እኔ በጣም ታምሜ ነው ያለሁት ካሌብና ምናምን ስትለው በጣም መጀመሪያ ላይ በጣም አልመጣም ብላት ነበር። በኋላ ግን
የፍቅር ነገር አለ አይደለ? እሺ እመጣለሁ፣ እሺ እመጣለሁ አላት። ከዛ ወደ ወይዘሮ አዜብ ደግሞ ወደ ደሊና ቤት ሲቻት ወደ ወይዘሮ ቤዛ ነው የሄደችው። ወደ ወይዘሮ ቤዛ ስትሄድ ሁሉም ነገር አንቺ ሁሉም ነገር ዘርዝረሽ ያረግሽው ሴራ የሰራሽው ሴራ ከመጀመሪያ ለካሌብ ትነግሪዋለሽ ወይስ አትነግሪም አለቻት። አልነግርም አለቻት። ለምንድን ነው የማትነግሪው? አልነግርም፣ እኔ በራሴ በቆፈርኩበት ጉድጓድ አልገባም፣ ምንም ይሁን ምንም ያረኩትን ነገር አልነግርም እያለቻት ነው። ትነግሪያታለች፣ ካልነገርሽማ እዛ ትሞቻለሽ ምናምን እያለቻት ነው። ደስታ ደግሞ ሽጉጥ ላይ አድርጎ አናቷ ላይ ያስቀምጥልታል ማለት ነው። ከዛ በጣም እሱ ግን የተከራከረች ነው። በነገራችን ላይ አንድ ጊዜ ማለት ነው ለመፍታት ሞክራ ነበር። ሞክራ ሳይሆን ደግሞ ፈትታ ማለት ነው። ሁለታቸው ወጥቶ ነበር ወደ ውጭ። ፈታ ለወይዘሮ አልማዝ ደውላ ሁሉም ነገር ነገረቻት። እንደታገተች አልነገረቻትም ግን በቃ እዛ አካባቢ መጋዘን አካባቢ ነኝ እኔ ሁሉም ነገር ይዘሽ ነይ ምናምን አለቻት ማለት ነው። እና እየሰራ ነው ሴራ፣ ለማንም እንዳትናገር ተጠንቀቂ ምናምን አለቻት። ከዛ እንደዛ ስትላት እሷ ደግሞ ወይዘሮ አልማዝም በጣም ነው የደነገጠችው በነገራችን ላይ። ከዛ በቃ እመጣለሁ ምናምን አለቻት። በጣም ግን ፈርታለች፣ ወይዘሮ አልማዝም ፈርታለች ማለት ነው። ከዛ ለምንድን ነው የማትናገሪው? ለምንድን ነው እውነቱን የማታወጪው? ለምንድን ነው ምናምን እያለቻት ነው። ቤዛ ደግሞ ለደስታ ለምንድን ነው እንደዛ የምታደርገው? አንተ ህሊናህን ሸጥተህ እንደዛ ታደርጋለህ እንዴ? እኔ ከከፈልኩ ገንዘብ በበላይ ትከፍልሃለች። ወይዘሮ አዜብ ተሳስተሃል። አንድ ብርም አትሰጥህም። አዎ ትሰጠኛለች። ምንም ችግር የለም። ዝም በይ አሁን ከኔ ጋር አትነጋገር አላልኩሽም? ምናምን አላት ማለት ነው። እና እንደዛ ችግር የለውም። በኋላ ግን አንተ ብቻ እንዳትቀር ምናምን አለችው ማለት ነው። ከዛ መጨረሻ ላይ ደግሞ የካሌብና የደሊና ፍቅር ማለት ነው በጣም ደስ ይላል። መጨረሻ ላይ እኔ ካሌብ ወደ ደሊና ሄደ። ወደ ደሊና ሲሄድ ደግሞ በቃ ዋው ምንድን ነው ይሄ ሁሉ? ለማን ነው እንደዛ ያረግሽው? ምናምን ስላት ለአንተና ማን አለኝ ከአንተ ውጭ ማንም እኮ የለኝም። አይ ድጋሚ በስሜት እየተጫወትሽ እንዳይሆን ምናምን አለ። ኧረ እንደዛ አይደለም እውነቴ ነው። እናም በፊት ያረግሽው ምንድን ነው? እየተደዋወልሽ አልነበረም ከወንድ ጋር የኔዎች የኔ ፍቅር እያልሽ አልነበረም እንዴ? አዎ ግን እሱ እኮ ውሸት ነው። ለአንተ ለማስቀናት አንተ የኔ ለማድረግ ምናምን ነው እንጂ ሌላ የውሸት ነው። እውነት የውሸት ነው ይሄ? አዎ የውሸት ነው። እኔ እኮ ከአንተ ውጭ ማንም አልፈልግም፣ ከማንም ወንድ ጋር መኖር አልፈልግም ምናምን አለች። እውነትሽ ነው እንደዛ የምትይው? አዎ እውነቴ ነው አላት ማለት ነው። በጣም ደስ ነው እያለው እኔም እኮ በቃ አፈቅርሃለሁ ስትለው እኔም እኮ በጣም አፈቅርሻለሁ እኔ ካንቺ ማንም አላይም ምናምን አላት። ከዛ ደግሞ ተቃቅፎ ፍቅራቸው አጣጣሙ ማለት ነው። ቁጭ ብለው ደግሞ ወይናቸው እየጠጡ ችርስ ለፍቅራችን ችርስ ለቀጣይ ህይወታችን ምናምን እያሉ ስለ ፍቅራቸውን እያወሩ ነበር ማለት ነው። ወይዘሮ አዜብ ደግሞ ወደ ደስታ ሄዳ ደስታ ምንድን ነው ያለው? ወይዘሮ አዜብ ይህ ነገር ግን ወደ የባሰ ይሄዳል፣ ምንድን ነው መጨረሻው ምናምን ሲላት ማለት ነው። አይዞህ አትፍራ፣ ምንም አይሆን፣ የበለጠ ነው የሚሆነው ምናምን ስትለው እና እኔ ግን እንደዛ አይመስለኝም። ምንድን ነው የሚመስለው? ወይዘሮ አልማዝ እኮ ትመጣለች እና ከመጣች ይጋጋላል፣ የባሰ ነው የሚሆነው። እሷ ከመጣችማ እዚህ ጋር ከገባች ማለት ነው የጨዋታችን አንደኛ እርምጃ ደርሰናል ማለት ነው እና ተሳክቶልናል ማለት ነው። አትፍራ፣ አይዞህ፣ እኔ አለሁ፣ እኔ እስካለሁ ድረስ ምንም የሚያስፈራህ ነገር የለም፣ አይዞህ ምናምን አለችው ማለት ነው። እርግጠኛ ነሽ አለ። አዎ እርግጠኛ ነኝ፣ አይዞህ ብቻ ትምጣ ምናምን አላት ማለት ነው። መጨረሻ ላይ እንደዛ እያሉ ያለው
ወይዘሮ አልማዝ መጋዘን በር ውስጥ እና በጣም እንደዛ ወደዚህ ወደዛ እያለች ነበር። መጨረሻ ልግባ አልግባ ምናምን እያለች ነበር። መጨረሻ ላይ ደፍራ ገባች ወደ መጋዘን ውስጥ ማለት ነው። ስትገባ ደግሞ ልጇ ቤዛ ተይዛ ታግታለች። ልጄ ቤዛ ምንድነው እንደዛ ያገተች ምናምን ስትላት ማለት ነው። ወይዘሮ አልማዝ ብሎ ደስታ ሽጉጥን አናቷ ላይ አረገላት ማለት ነው። ወይዘሮ አዜብ ደግሞ እየሳቀት እያንጨበጨበት መጣች ማለት ነው። ቤተሰብ ደስ ነው የሚለው ማለት ነው። እኔ ደስ ያለኝ ነገር ስነግራችሁ አንደኛ የቤዛና የካሌብ ፍቅር ወደ ነበረበት መመለሱ ነው። ሁለተኛ ደግሞ ሴረኞቹ ወይዘሮ አልማዝና ቤዛ መያዛቸው ነው። እና ቀጣይ ምን ይሆን ነው ነገሩ ማለት ነው። ቀጣይስ ምን ይሆን እና ቀጣይ ምን ይሆን የምትሉ ኮመንት ላይ ጻፉ። እኔ ደግሞ ኮመንት አነባለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ